እንዲያውም አንድ ነገር ልንገራችሁ፣ ለሰው ማትናገሩ ከሆነ እኔ ሲጀመር የምናገረው እንድትነግሩልኝ የምፈልገውን ነው። ሲጀመር ለሰው የማይነገር ነገርም የለኝም። አንድ ጳጳስ በሆነ ኃጢአት ይፈተናል። ኃጢአቱ ይቅርባችሁ። ቢጸልይ ቢሰግድ አለቀዋል። መልአክ ተገልጾ ምን እንዳለው ታውቃላችሁ? ዝቅ ያለ ስራ ካልሰራህ አይለቅህም አለው። ከዛ ምን አደረገው? ጳጳሱ የጵጵስናቸውን ቆብ አስቀመጡና የመነኩሴ ቆብ ቀብቶ ይዘው የመነኮሳትን ሽንት ቤት ማጽዳት ጀመሩ። እግዚአብሔር በዚያ ትህትናው ያንን ኃጢአት እንዳልተፈጠረ አድርጎ አጠፋለት። እንዳልተፈጠረ ጳጳሱ በጳጳስ ደረጃ ሰግዶ ያልጠፋለት ኃጢአት ምን ሲሰራ ጠፋለት? የተናቀ ስራ ሲሰራ ማለት ነው። ትህትና ሰውን ከፍ ያደርገዋል።